ዩቲዩብ አሁንም ማትጀምሩ ከሆነ ይቆጫችኋል። ከሆነ ጊዜ በኋላ በእርግጠኝነት ይቆጫችኋል። ስፔሻሊ ከዩኒቨርሲቲ የምትማሩ ልጆች፣ ተቀጥራችሁ የምትሰሩ ሰዎች ዩቲዩብ መስራት ሲሪየስ ቢዝነስ እንደሆነ ብዙ ሰው አልገባው። ጀምረን እንተዋለን ምናምን ነገር ግን ያልጀመራችሁ ሰዎች ዩቲዩብ መጀመር አለባችሁ። ይሄን ያልኩበት የራሴ ምክንያቶች አሉኝ። ዩቲዩብን በቀላሉ መስራት እየቻላችሁ ነገር ግን ያልሰራችሁ ሰዎች ብዙ ነገሮች እንደያዛችሁ በእርግጠኝነት መናገር እችላለሁ። ነገር ግን ዛሬ በሁለት ጉዳዮች ነው የመጣሁት። በሁለት ጉዳዮች ማለት ነው። ወይም ደግሞ የምነግራችሁ ዛሬ ዩቲዩብን ብትሰሩ ምን እንደምትጠቀሙ በደንብ ማንም ሰው ካልነገራችሁ በላይ በደንብ አንደርስታንድ እንድታደርጉ ነው እዚህ ጋር ቆሜ እየቀረጽኩ ያለሁት ማለት ነው። ይሄም ደግሞ ለምሳሌ ዩቲዩብ ብዙ ሰው የማይሰራው ለምንድን ነው? ሙሉ ሴትአፕ እስከማገኝ ድረስ ነገሮች እስከሚስተካከሉ ድረስ ምናምን ብሎ ነው የማይሰራው ማለት ነው። አሁን ካያችሁ ይኸው እዚህ ጋር እንትን ብቻ ነው ሀይቅ ነው እዚህ ጋር ያለው ሀይቅ ጋር ቆሜ ነው እየቀረጽኩ ያለሁት ማለት ነው። ይሄ ለምንድን ነው እዚህ ጋር መጥቼ የቀረጽኩት? አትሊስት ሌክዠሪ ባይሆንም በቤት ውስጥ ሆኜ መቅረጽ እችላለሁ። ነገር ግን እዚህ ጋር የሆንኩት ነፋሻማ አየር መውሰድም ፈለግኩኝ። ሁለተኛ ደግሞ በዋነኝነት እናንተ በቀላሉ ዩቲዩብ መስራት እንደሚቻል ማየት እንድትችሉ ነው። ሌክዠሪ ካልሆነ አይሆንም አይደለም። ሌክዠሪ ካልሆነ እንዳውም እንደዚህ ንጹህ ነገሮችን ንጹህ አየር እየወሰዳችሁ መስራት ይቻላል። ዩቲዩብ መስራት ያለባችሁ የመጀመሪያው በደንብ አንደርስታንድ እንድታደርጉ የምፈልገው ዶላር ነው የሚከፍለው። አይዞ ብር አይደለም። ዶላር ደግሞ አሁን በጣም እያደገ ነው። ስለዚህ ዶላር ነው የሚከፍለው። ዶላር አይታችሁ ከሆነ ወደ 180 ምናምን ገብቷል። ስለዚህ በዛ ልክ መጠቀም የምትችሉበት ፕላትፎርም ስለሆነ በእርግጠኝነት ዩቲዩብን መስራት ያዋጣል። $100 $200 ማግኘት ማለት ኢትዮጵያ ውስጥ በጣም ደህና ብር ማለት ይቻላል። አብዛኛውን ተቀጥሮ የሚሰራው ለምሳሌ $100 ብትሰሩ ወደ 150 ብር ነው። አሁን $1 ስንት ማለት ነው? 15,000 ብር ማለት ነው። 15,000 ብር ፓርታይም ብትሰሩ አትሊስት የቤት ኪራይ ሊሸፍንላችሁ ይችላል። ተማሪዎች ፓርታይም ተቀጥራችሁ የምትሰሩ ሰዎች፣ ስራ የሌላችሁ ወጣቶች በደንብ ስሩ። ስሰሩ ግን ፕሮፌሽናል በሆነ መንገድ ብትሰሩት ጥሩ ነው። እኔ እዚህ ጋር ቆሜ የምሰራው ፕሮፌሽናል ላለመሆን ሳይሆን በቀላሉ መጀመር እንደምትችሉ በቀላሉ መስራት እንደምትችሉ ማሳያም ጭምር እንዲሆንላችሁ ስለፈለግኩ ነው እንጂ ቅድም እንዳልኳችሁ ቀላል ሴትአፕም ቢሆን ቤት ውስጥ ሆኜ መስራት እችላለሁ። ነገር ግን ተማሪ ያለው እኔን በጣም ይዘኝ የነበረው ሴትአፕ እንደሌለኝ አስብ ነበረ። ሴትአፕ እንደሌለኝ ዩቲዩብ ለመስራት ብዙ ነገሮች እንደሚይዙኝ በደንብ አስብ ነበርና ያ ነው ወደ ኋላ ሲጎትተኝ የነበረው። ብዙ ተማሪዎችም በዛ ምክንያት እንትን ብለዋል። ዛሬ የገባኝ ምንድነው? ፐርፌክት ለመሆን አትጣሩ፣ ጀምሩ። ተቀጥራችሁ እየሰራችሁ ማታገኙትን ገቢ በደንብ እንድታገኙ ያደርጋቸዋል። የመጀመሪያው በዩቲዩብ ራሱ ፕላትፎርሙ በሚከፍላችሁ ክፍያ ገቢ ማግኘት ትችላላችሁ። ደህና ገቢ ነው የምታገኙት። ሁለተኛ ደግሞ እንደ አጋጣሚ ከእናንተ ኮንቴንት ጋር የሚገናኝ ፕላትፎርም ማስታወቂያ እንኳን ቢመጣ ደህና ገንዘብ መስራት ትችላላችሁ። ነገር ግን ካልሰራችሁ ያንን እድል አታገኙትም ማለት ነው። ሌላ ሰው ነው የሚጠቀምበት። ሌላ ሰው ይጠቀምበታል። እናንተ ካልሰራችሁ ከየት መጥቶ ነው እናንተ እንድትሰሩለት የሚያደርገው? እናንተ በደንብ ዩቲዩብን እየሰራችሁ በቀጣይነት ኮንሲስተንትሊ ከሰራችሁ ቫልዩ አድ እያደረጋችሁ ለሰዎች እውቀት እየሸጣችሁ ወይም ደግሞ በተሰማራችሁበት ዘርፍ ላይ የሆነ ቫልዩ ለሰዎች አድ እያደረጋችሁ የምትሰሩ ከሆነ ውጤታማ ለመሆን አትችሉም። ስለዚህ ባላችሁበት ኮሜዲ ከሆናችሁ በደንብ ሰዎችን ማሳቅ፣ በዛውም ኮሜዲያኖችን ማፍራት፣ ኮንቴንት ክሪኤሽን ሌላ የኤዱኬሽናል ከሆነ ደግሞ በምትሰሩበት ኮንቴንት ዘርፍ ሰዎችን በደንብ ማስተማር፣ እውቀት መስጠት፣ እነዚህን ነገሮችን በደንብ ከሰራችሁ ምንም ስፖንሰር የማታገኙበት ምንም ምክንያት የለም ማለት ነው። ሶስተኛውና ዋነኛው እኔ በደንብ ዩቲዩብ ላይ እየተጠቀምኩበት ያለሁት የራሳችሁን የሆነ ቢዝነስ እንኳን ብትጀምሩ ፕሮሞት በማድረግ እዚህ ላይ ሽያጭ ማምጣት ትችላላችሁ። እኔ አሁን ላይ በዩቲዩብ ቀጥታ ከዩቲዩብ ክፍያ አላገኘውም። ነገር ግን ቢዝነሱ
የራሴ ቢዝነስ ስላለኝ ፓርታይም የምሰራው ቢዝነስ ስላለኝ እሱን እዚህ ላይ ፕሮሞት በማድረግ ገቢ የማገኝበት ፕላትፎርም ዘርግቶልኛል ዩቲዩብ ማለት ነው። እዚህ ላይ ፕሮሞት አደርጋለሁ የምፈልገውን ፕሮዳክት እና ሰርቪስ እዚህ ዩቲዩብ ላይ መሸጥ ችያለሁ ማለት ነው። ነገ ቢዝነስ ብትጀምሩ የዛሬን አያርገውና ገንዘብ ስታገኙ ቢዝነስ መጀመርን ስታስቡ እዚህ ላይ ታስተዋውቃላችሁ። ያንን በማድረጋችሁ ደግሞ ከሌላ ለማስታወቂያ የምታወጡትን ገቢ እዚህ ፕላትፎርም ላይ ለማስታወቂያ የምታወጡትን ወጪ ይቀንስላችኋል። እዚህ ፕላትፎርም ላይ ዩቲዩብ ላይ በማስተዋወቅ ደግሞ ከቤታችሁ ሆናችሁ መስራት ትችላላችሁ። ይሄንን ነው በደንብ ሰዎች አንደርስታንድ ያላደረጉት። ይሄ በደንብ ቢገባን ዩቲዩብ ላይ በቀጣይነት መስራት ከቻላችሁ ሚኒማም ሪኳየርመንቱን ማሟላት ከቻላችሁ ዩቲዩብ ክፍያ በደንብ ይከፍላችኋል። ስለዚህ ሌጋል ስራ ነው የምትሰሩት። ትክክለኛ የዩቲዩብ ካምፓኒ ሪኳየርመንቶችን ብዙ ሰዎች በማይሆን መንገድ በመስራት ዩቲዩብ ጋር የማይሆን ነገር ውስጥ ይገባሉ ማለት ነው። ያንን በእውቀት እየፈታችሁ እዛው ዩቲዩብ ላይ ደግሞ ትማራላችሁ። እንደ ዩቲዩብ እንደምትሰሩ ትማራላችሁ ማለት ነው። ስለዚህ በእነዚህ ሶስቱ ምክንያት ዩቲዩብን መጀመር ግዴታችሁ ነው የሚሆነው። ሳቹሬት ያደርጋል ተብሎ የሚታሰብ አይደለም። ሜቢ ኮምፒቲሽን ሊበዛ ይችላል። የዛሬ 3 ዓመት የዛሬ 4 ዓመት የነበረበት የዩቲዩብ ፕላትፎርም እና ዛሬ ያለበት አንድ አይደለም። ስለዚህ ያኔ ባለመጀመሪያ ቢቆጨኝም አሁን ላይ ግን በደንብ እየሰራሁበት ስለሆነ ፕራውድ የማደርግበት ትክክለኛ ውሳኔ እንደሆነ ገብቶኝ እየሰራው ነው ያለሁት ማለት ነው። እናንተም ተቀጥራችሁ የምትሰሩት ሰዎች ማታ ለቴሌቪዥን ማያ ዜና በምትሰሙበት ስፖርት ኳስ ምናምን በምታዩበት ታይም የሆነ በተማራችሁበት ዘርፍ ላይ ሊሆን ይችላል፣ ፓሽናችሁ በሆነበት ዘርፍ ላይ ሊሆን ይችላል። እዛ ላይ የሆነ ዩቲዩብ ቪዲዮ አዘጋጁና አፕሎድ አድርጉ። እሱም ብትሰሩ በቀጣይነት ገቢ የምታገኙበት የሆነ ጊዜ ላይ እንኳን እናንተ መስራት ብታቆሙ ገቢ የሚያመጣላችሁ አይነት ነገር ደግሞ ቢሆን ጥሩ ነው። ሲስተም ቢውልድ አደረጋችሁ ማለት ነው። ያንን በደንብ አንደርስታንድ አድርጋችሁ ብትሰሩ ዩቲዩብ ላይ በጣም አስደንጋጭ የሆነ ገቢ የሚያገኙ በጣም ብዙ ሰዎች እንዳሉ ከኔ በላይ እናንተም ታውቃላችሁ ብዬ አስባለሁ። የዛሬ ቪዲዮአችን እንግዲህ ዋና ታርጌቱ የሚያደርገው እዚህ ባለውበት ቦታ ላይ ሆኜ እናንተ በደንብ ዩቲዩብን ለመስራት ሬዲ እስከምትሆኑ ድረስ መጠበቅ የለባችሁ፣ ወይም ደግሞ ነገሮች እስከሚስተካከሉ ፐርፌክት እስከምትሆኑ ድረስ መጠበቅ የለባችሁም። ባላችሁት ነገር ጀምሩ። እኔ በኤርፎንን በመያዝ እየሰራው ነበረ። በማይመች ቤት ውስጥ እየቀረጽኩ ነበረ። ዛሬም ነገሮች በደንብ ተስተካክለዋል እያልኩ ሳይሆን፣ ነገር ግን እየቀጠልኩ እየሰራሁበት ነው። ቀስ በቀስ ደግሞ ማቴሪያሎችን እያሟላው ነው። ወደሚቀጥለው ዩቲዩብ ራሱ ገቢ ማግኘት ሲጀምር ነው ወደ ኢንቨስትመንት የሚሄደው እንጂ ከሌላ ቢዝነስ እያመጣው እዚህ ላይ ኢንቨስት እያደረግኩኝ እንደዛ ካላችሁ ማድረግ ትችላላችሁ። ካላችሁ ብታደርጉ በጣም ጥሩ ነው። በፍጥነት እንድታድጉ ያግዛችኋል። አዳዲስ ነገሮችን በዚህ ዩቲዩብ ላይ ጠብቁ። በደንብ ስራዎችን አዳዲስ ፕሮጀክቶችን ይዤ እየመጣው ስለሆነ እዚህ ላይ ጠብቁ እላችኋለሁ። ለዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ዩቲዩብ ዛሬ ነገ ጀምራለሁ እያለ ይህንንም 2018ም ደግሞ እያሳለፈ ያለውን ወጣት ለሷም ላኩላቸው፣ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።